በቀጣይ የኢያሱ መጽሐፍ ምዕራፍ 24ን መሰረት በማድረግ እግዚአብሔርን ማምለክን በተመለከተ ጉዳይ አንዳንድ አጠር ያሉ ሐሳቦችን ለማካፈል ቃል ገባለሁ። የኢያሱ መጽሐፍ ምዕራፍ 24ን ስንመለከት እግዚአብሔር በግብፅ ምድር በባርነት የነበሩትን ሕዝቦቹን በግብፃውያን እጅ ከተገዥነታቸውም ነፃ አወጣቸዋለሁ፣ ማርና ወተት ወደምታፈስ ምድር አገባቸዋለሁ ብሎ ተስፋ በገባው ቃል መሰረት ሕዝቡ ወደ ከነዓን ገብተው እግዚአብሔር የሰጣቸውን ተስፋ የገባላቸውን ምድር ከተከፋፈሉ በኋላ ለየነገዱ እግዚአብሔር የፈቀደውን ርስት ከወሰዱ በኋላ የሰጣቸው መልእክት መሆኑን ልንገነዘብ ይገባናል። እነዚህን ህዝቦች ተስፋ የተገባላቸውን የወረሱትን ህዝቦች እግዚአብሔር ለእነርሱ ከተናገረው አንዳች ነገር እንኳን ያልቀረውን ህዝቦች ምን እንዳላቸው ታውቃላችሁ? በዚህ በምዕራፍ 24 ውስጥ አበክሮ የሚነግራቸው ነገር አሁንም እግዚአብሔርን ማምለክ የተገባቸው መሆኑን ሲነግራቸው እንመለከታለን። ተስፋ ባልሞላ ጊዜ፣ ተስፋ በሞላ ጊዜ፣ ነገሮች ባልተከናወኑ፣ ነገሮች በተከናወኑ ጊዜ ሁሉ በብቸኝነት መቀጠል ያለበት የእግዚአብሔር መመለክ መሆኑን ከዚህ ክፍል ልንማር እንችላለን። ለዚህ በዚሁ ክፍል ውስጥ ነው የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን የሚለውን ቃል የተናገረው። ስለዚህ የተገባለንን ተስፋ መጨበጥ፣ የተነገረንን ነገር ላይ መድረስ ብቻ በራሱ በቂ እንዳይደለ ልንማር እንችላለን። ምክንያቱም የገባልንን የነገረንን ተስፋ ያስጨበጠን ሕያው እግዚአብሔር ሁልጊዜ ለመመለክ ሁልጊዜ በመመለክ ዙፋኑ ላይ ያለ ስለሆነ በየዘመናችን ባገኘናቸው ድሎች በገጠሙን ውድቀቶችና ችግሮች ውስጥም እንኳን ቢሆን ጥያቄዎች ውስጥም እንኳን ቢሆን በሁሉም ሁኔታ ውስጥ እግዚአብሔር ሊመለክ የተገባ መሆኑን ከእስራኤል ታሪክ ልንማር እንችላለን። ስለዚህ በዚህ በኢያሱ ምዕራፍ 24 ቁጥር 14 ላይ አሁንም እግዚአብሔርን ፍሩ፣ በፍጹም ታማኝነትም ተገዙለት፣ የቀድሞ አባቶቻችሁ ከወንዙ ማዶና በግብፅ ያመለኳቸውን አማልክት እናንተ አርቁ፣ እግዚአብሔርን ብቻ አምልኩ ብሎ ሲናገራቸው እንመለከታለን። ዛሬም እግዚአብሔርን አምልኩት ይላቸዋል። ዛሬም ተስፋ ሞልቶላችሁ